የሆነ ነገርም አለ። ቆይ ሁሉን ነገር ላይ እደርስበት የለ ስራውን በጥንቃቄ እንድፈጽምልኝ ነው። ለሱ እንኳን ሀሳብ አይገባም። መግደል ጥርሳችንን የነቀልንበት ስራቸው። ወንድሜ እየነገርን ያለ ነው የገባህ መሰለኝ። ሰውየው እባብ ነው እያለ ማለትማ ከዚህ በፊት ሞቷል ከተባለበት ሁለቴ እንደ እባብ አፈር ልሶ የተነሳ ሰው። ለሱ ችግር የለውም። እንደ እባብ ጭንቅላቱን ቀጥቅጬ ምላሱን ቆርጬ ስለምገለው ቤትም አባቱ አፈር ልሶ መነሳት አይችልም። ብቻ ተመልሶ እንዳይነቃ ተጠንቀቅ። ለሱ እንኳን አታስብ። እኔ የገደልኩት ሰው እንኳን እዚህ ሲኦልም አይነቃም። ትንሽ እየጎረርክ አልመሰለህ? እንደምታየው ነው። በስነ ስርዓት እንደምሰራው ተስፋ አደርጋለሁ። ችግር የለውም። በቃ ስራው እንደተጠናቀቀ ቁጠር። በድጋሚ ልንገር፣ ምንም አይነት ስህተት አልፈልግም። በስተመጨረሻም እንግዲህ የሚኪ አላማና እቅዱ ተሳክቶለታል ማለት ነው። ማለትም ትልቅ አክተር አግኝቷል ማለት ያው ጋርድ ማለት ነው። እንግዲህ ጋርድ አግኝቷል ብሩክን የሚገድልለት። ምክንያቱም ተከስተ ማለት የታዘዘውን ነገር እየፈጸመ አይደለም። ስለዚህ ተከስተን አንተ ማትረባ በጣም ነው ያወረደው። በነገራችን ላይ ተከስተ አሁን ያቀደው እቅድ አለ። እሱም እንግዲህ ብሩክን የማስመለጥ ነው። ከትርሲት ጋርም ሊያወራ ፈልጓል ማለት ነው። ስለዚህ አሁን ላይ ሚኪ ሊዋረድ የሚችለው በተከስተ በኩል ነው። ምክንያቱም ተከስተ በጣም ነው የተናደደበት። በጣም ነው የተናደደውና ለብሩክ ሚኪ ሊያስገድለው እንደሚፈልግ ይነግረዋል ማለት ነውና ከዛ በኋላ ያው ያምነዋል ወይ ብሩክ ይሄን ነገር ያምነዋል ወይስ አያምነውም የሚለውንም የምናወራ ይሆናል ማለት ነው። ሰላም ወዶች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ቪዲዮ ስትጀምሩ በላይክ ጀምሩ። ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡ ነው ማለት ነው። መልካምነት ለራስ ነው መልሶ ይከፍላል። እናም እንግዲህ ትርሲት እንግዲህ ያደረገችው ነገር በጣም ነው ደስ የሚለው። በነገራችን ላይ ትርሲት እንግዲህ እነ ሚጡን ማለት ነው ወደ ቤቷ ወስዳቸዋለች። ብሩክ እንግዲህ ወደ ቤት እንዲሄዱ ያው ጠይቋታል፣ እሷን ፈቅዳለች። የሚገርመው ነገር ግን የእነ ሚጡ ቤት ማለት ነው የእነ ርብቃ ቤት ሙሉ ለሙሉ ነው የተቃጠለው። በነገራችን ላይ ሚጡ ራሷን የሳተችበት ምክንያትም ከዚህ በፊት አሟት አያውቅም። ነገር ግን አሁን ላይ እንግዲህ የህመሙ አይነት የልብ ኬዝ ነው፣ የልብ ድካም ነው ተብሏል። በጣም ነው የሚያስደነግጠው። ምክንያቱም እቺ ህፃን ልጅ በዚህ እድሜዋ የልብ ድካም በጣም ከፍተኛ ህመም ነው በእውነቱና በጣም ነበረ አባባ ራሱ ልባቸው የተሰበረው። ነገር ግን ደስ የሚለው ነገር ደግሞ የህመሙ ደረጃ ስላለው የሚጡ ደግሞ ያው በጣም ከፍተኛ ህመም እንደዛ የሚባል አይደለም። ዶክተሯም እንዳለችው ህክምናዋን በስነ ስርዓት ከተከታተለች ማለትም ኪኒኑን በሰዓቱ ከዋጠች እንደምትድንና ያው ጤነኛ እንደምትሆን ተናግራለች። ነገር ግን ትርሲትን ያናደዳትና ያበሳጫት ነገር ምንድነው ስንል ብሩክ በነገራችን ላይ ሚጡን የሚያያት እንደ እህቱ ነው፣ እንደ ትንሽ እህቱ ነው የሚያያት። ሚጡስ ብሩክን በምን አይነት ነገር ነው የምታየው ስንል በእርግጥ ሚጡ የምታፈቅረው ትመስላለች። ዞሮ ግን ለብሩክ አሁን ተከስተ ሁሉንም ነገር ይነግረዋል ማለት ነው። ካልሆነ ግን ሚስጥር በታምር ሊወጣ አይችልም። ስለዚህም ብሩክን እንዳሰቡት ሊያደርጉት ይችላሉ። በእርግጥ ብሩክ ከዚህ በፊትም ቢሆን ፈጣሪ እየጠበቀው ነው እንጂ ተከስተ እኮ ሞክሯል። በነገራችን ላይ ተከስተ ብሩክን 2 ጊዜ ነው ሊገለው አስቦ የነበረው። በመጀመሪያ ደረጃ በመኪናው መኪናው እንድትፈነዳና ገደል እንዲገባ በቃ መኪናይቱ ፈንድታ ተቃጥላለች። በዛ ሰዓት አብሮ ሞቷል ብሎ ነበር ያሰበው። ነገር ግን ብሩክ ደግሞ ተነስቷል። በሁለተኛ ደረጃ በባለፈው ከነ ትርሲት ጋር መጥቶ ብሩክ ሲሄድ ግደለው ብሎ ነበረ ከኋላ የላከበት ማለት ነው ተከስተ ግን ተሳስቶ ሌላ ሰው ነበረ የመታው ማለት ነው የገደለው። እውነት ለመናገር የሚኪ ገንዘብ የሚከፍለው ገንዘብ ጠቀም ያለ ስለሆነ ይመስላል ተከስተ በየደቂቃው በቃ ልግደለው፣ ላጥፋው ነው የሚለው ብሩክን። በእርግጥ ይሄ ጋርዱ ራሱ አይሳካለትም። ነገር ግን አሁን ላይ ሚኪ በጣም ትልቅ ጨዋታ እየተጫወተ ያለው ምንድነው ጋርዱ ነው አይሳካለትም ብዬ ነው የማስበው። አሁን ላይ ግን በጣም ትልቅ የራስ ምታት ለብሩክ ያዘጋጀበት ምክንያት ምንድነው? የብሩክን ወንድ ልጁን ማለት ነው በጣም እየሞላው ነው በነገር። ብሩክ አይወዳችሁም፣ ብሩክ አይፈልጋችሁም፣ ትርሲትንም አልፈልግሽም፣ ሲጀመር ልጆቹ የኔ አይደሉም ብሏታል። እንደዛ እያለ ትልቁ ማለት ወንዱን ልጅ በቃ በጣም በነገር መንተ እንዳባት ጅልና ነገሩ እንኳን ምንም አትረባም፣ ግን ቢያንስ እንኳን የራስ ምታት ሆነባቸው ሂደ ነው ያለው። እንዳለውም ደግሞ ወንዱ ልጁ ራስ ምታት ነው የሆነበት ለብሩክ። አንተ አትወደንም ደግሞ በጆሮ ሳይሰማ ሰምቻለሁ አለ።
ሰምቻለሁኝ የኔ ልጆች አይደሉም ብለህናል። በዛ ላይ ደግሞ አትወድንም ብቻ ብዙ ነገር ማለት ነው። እና አሁን ላይ ብሩክ እዚህ መቀመጡ አንዱ አድቫንቴጅ ምንድነው? የሆነ ነገር አይሁን በነገራችን ላይ የሆነ ነገር ቢሆን ሚኪ እንዳደረገው ትርሲት ማወቁ አይቀርም። ማለትም አሁን የጋርዱ አይሆንለትም አይሳካለትም እንጂ ሆነልኝ ብሎ ተሳካልኝ ብሎ ብሩክን የሆነ ነገር ቢያደርገው የሆነ ነገር ቢሆን ብሩክ ትርሲት በቀጥታ ሚኪ እንዳደረገው ታውቃለች። ሚኪ ራሱ ምን አስበው አሁን ላይ እንደዛ ሊያደርግ እንዳሰበ ባያላቅም ማለት ነው። ምክንያቱም አሁን ባለፈው እያለ ነበረ ሚኪ ተከስተ እንደውም በቃ ላስወግደው እኔ እንደዚህ ላድርገው ሲል አይ እንደዛ እንዳታደርግ፣ ምክንያቱም እንደዛ ካደረክማ ትነቃለች፣ ታውቃለች። አሁን ላይ ትርሲት ፕሮሰስ ላይ ነች። ምን ለማድረግ ለብሩክ ገንዘቡን ለመስጠት በዚህ ነገር ላይ ደግሞ ሚኪ ተናዷል። እንዴት ነው ገንዘቡን ልትሰጪው ያሰብሽው? ሲቀጥል ደግሞ እንዴት ነው እኔን ሳታማክሪ አንቺ ገንዘብ ለመስጠት የወሰንሽው ብሎ በጣም አጨናንቋን ነበር። እሷ ምንድነው የመለሰችለት? አንተን እኮ ከዚህ ነገር ላይ የሚመለከተ ነገር የለም። መስጠትም አለመስጠትም የኔ መብት ነው። እኔ መስጠት ከፈለኩኝ አንተ አታግደኝም። አንተ ያ በቀጥታ አይመለከትም ነው ያለችው። ምክንያቱም ገንዘቡ የብሩክ እንጂ እሱ አይደለውማ የብሩክ ነው። እሷ ደግሞ የብሩክ ልጆች ስለያዘች የልጆቹ ሚስት ማለት የልጆቹ እናት የብሩክ ደግሞ ሚስቱ ናት። ስለዚህ እሷ ይመለከታታል። ለዛም ግማሽ ንብረቱ የራስህ ነው ውሰድ ነው ያለችው። በነገራችን ላይ ቤታቸው ቢቃጠልም ነገር ግን እግዚአብሔር ይመስገን የሚያስብለው የነሚጡ ጉዳይ ብሩክ ልጃቸው መሆኑ ብሩክን ማግኘታቸው ትልቅ ተስፋ ነው። ምክንያቱም ጎረቤት እኮ ምን ላይ እንዳሉ እያለቀሱ ሲያሳዝኑ አለ ብሩክ። እሱ ግን አንደኛ ነገር ትርሲት አሁንም ከበር እያደረገችላቸው ነው ወጪ ምናምን ያው እሷ ቤት አስጠግታቸዋለች። ሁለተኛ ነገር ደግሞ ነገ ጠዋትም የተሻለ ነገር የተሻለ ቤት ገዝቶ ምናምን አባባ ራሱ በጣም የተናገሩት ንግግር አለ እና ቤቱን ሳየው በጣም ነው የሚያምረው። ቤተ መንግስት እኮ ነው የሚመስለው። በጣም ያምራል። ግን በራሴ አፈርኩኝ። ከዚህ ከመሰለ ህይወት ከዚህ ከመሰለ ኑሮ ነው እኔ ጋር እዛ ትንሽዬ ቤት መተንፈሻ የሌላት ቦታ ሲቆላመን መከራውን ሲያይ የኖረው። በዛ ላይ ደግሞ ከዚህ ከክብር ቦታ አውርጄ እኔ ማንንም ጫማ ሳሰፋው የነበረው በራሴ አፈሬያለሁ አሉ አባባ። ግን ለሱ ለህይወቱ ደርሰውለታል። እሱን እኮ ከዛ ከወደቀበት ከዛ ከገባበት ጉድጓድ አውጥተውት ከብዙ ነገር ነው የታደጉትና አሁን ላይ እሱም ራሱ ገንዘቡን ወስዶ ለእነሱ የተሻለ ነገር ቢያደርግላቸው ደስ ይላል። ምክንያቱም እሱንም በህይወት እንዲቆይ ያደረጉት እነሱ ስለሆኑ ማለት ነው። ነገር ግን ትርሲት በጣም እየቀናች ነው ማለት እሷ ባሏን የኔ ውድ የኔ ማር ትላለች ከሱ ፊት። ነገር ግን ብሩክ ገና ለገናችን ልጅ ሚጣን ማለት ነው አይዞሽ አሁን ደግሞ ተኩሳቱ እየለቀቀሽ ነው አይዞሽ ደህና እየሆንሽ ነው ስላለ የሆነ ነገርማ አላቸው። በጭራሽ እንደ እህቱ ብቻ የሚያያት ከሆነ እንዴት እንደዚህ ይላታል? ስለዚህ የሆነ ነገርም አለ እያለች ትብሰለሰላለች ማለት ነው። በጣም ነው የሚገርመው። ስለዚህ ፍቅሩ እንዳልወጣላት ነው የሚያሳየው እዚህ ጋር እና ፍቅሩ ሳይወጣላት ደግሞ ፍቅር ላይ መቼስ ፍቅር አይደረብም። በእርግጥ ሞቷል ተብላለች። እርሟን አውጥታ ስለሞተ ብላ ነው ያገባችው። የሚያሳፍረው ግን ጓደኛውን ማግባቷ ነው። ምክንያቱም ሚኪ ቤስት ጓደኛው ነበረ። ለዛም ነው በጓደኝነት በስስብልቱ በቃ በየዋህነቱ በብሩክ በየዋህነቱ ተጠቅሞ አሁን ላይ እንደዚህ ጎዳና ላይ ወጥቶ መከራውን እንዲያይ ብቻ ብዙ ነገሮችን እንዲያሳልፍ ያደረገው ያ ነው። ማነው? ሚኪ ነው። ሚኪ ለዚህ ሁሉ ነገር ብሩክን አጋልጦታል። ከዚህም ውጭ ደግሞ ጭራሽ ሚስቱንና ልጆቹንም ሁሉ አቀምጦታል ማለት ነው ሚኪ። አሁን ላይ ግን ብሩክ እየነቃ ነው ማለት ባለፈውም ነግሮታለኝ። ሚስቴንና ልጆቼን እንኳን ማስመለስ ባልችል ገንዘቤን ግን ታመጣለህ ብሎት ነበረ። በእርግጥ በጣም ነው የሚገርመው በነገራችን ላይ በጣም ማለት ነው። እና ትርሲት አሁንም እስካሁንም ድረስ ብሩክን እንደምታፈቅረው አይነት ነው የተመለከትነው ማለት ነው። በቅናት ያው እየተንጨረጨረች ትገኛለች። በእርግጥ ብሩክ ሚጣን ለምንም አስቧት እንደማያውቅ ነው የምረዳው። እስኪ እናንተንም ሀሳብ አስቀምጡልኝ ማለት ነው ውዶችዬ። እንግዲህ ልጁ የብሩክ ልጅ ወንድ ልጁ ሚኪ እየሞላው እንደሆነ ሚኪ እየዋሸው እንደሆነ መረዳት አልቻለም። ሚኪ ደግሞ ምንም እንኳን ለእኔ ባትጠቅመኝም ግን ደግሞ ለእነሱ ያው ጦር ትሆነኛል አይነት ነገር ብሎ ነው እንግዲህ የኔ ልጅ እያለ የውሸት ነገር እየሞላው ነው። ልጆች ደግሞ የተሞሉትን ነገር ያው ይመስላሉ ማለት ነው። እና ትርሲት ግን ጥያቄ የፈጠረባት ነገር እንዴት ነው በባለፈው እንደተቀየመ እስካሁን ተቀይሞ የሚቆየው? ልጅ እኮ ነው። የባለፈውንማ ረስቶት ይሆናል። ቆይ ምንድነው ችግሩ እያለች ነው። በእርግጠኝነት ልጇን ይዛ በደንብ ካጣራችው ሚኪ እንደነገረው መናገሩ አይቀርም። ከዛ ለትርሲት ደግሞ ያንን ነገር
ማለትም ሚኪ ነው የነገረኝ እንደሚጠላን አባታችን ብሩክ አይወደንም፣ ብሩክ እኛንም አንቺንም አይወደንም፣ ገንዘብ ነው የሚወደው ምናምን ያለኝ ሚኪ ነው ብሎ ከነገራት ሚኪን ማስወጣት አለባት ብዬ ነው የማስበው ከዚህ ቤት። ምክንያቱም ጭራሽ ይህ ሚንሱን ቢገባት ጭራሽ ደግሞ ብዙ ነገር እያደረገ ያለው ባሏን የልጆቿን አባት ለ5 ዓመት እንድታጣው አድርጎ ለራሱ ሚስት ለማድረግ እንደዛ ቋምጦ ከዛም ደግሞ ተሳክቶለት ሚስቱ ያደረጋትን በሴራ እንደሆነ ካወቀች ያው ማስወጣቷ የማይቀር ነገር ነው። ግን ያው ገንዘቧን ይካፈላል ነው። የሚገርመው ነገር ሚኪ ደግሞ ግማሽ ገንዘብ መካፈል አይፈልግም። የሚፈልገው ሙሉውን የብሩክን ሀብት ነው። በጣም ነው የሚያሳፍረው እውነት። እንደዚህ አይነትም ጓደኛ አለ። ጉድ እኮ ነው የእውነት። እንዴ በጣም ሰው ገንዘብን ከሰው በላይ ሚኪ እኮ በጣም ነው የሚገርመው። ገንዘብን ከሰው በላይ ትርሲትንም አፍቅሯት አይደለም ገንዘቧ ነው። እንደውም ከእኔ ለማምለጥ ከሞከርሽ አንቺ እርግብ አለቀልሽ እያለ በጣም ሲዝት ነበር ሁላ ማለት ነውና እስኪ እንግዲህ ቀጣይ ምን ሊሆን ይችላል? የእናንተንም ሀሳብ አስተያየት አስቀምጡልኝ ማለት ነው ውዶችዬ። በነገራችን ላይ ካያ ድራማ በጣም ደስ እናም እንግዲህ በጣም ደስ የሚል ድራማ ነው ማለት ነው። ቀጣይ ምን ሊፈጠር ይችላል የሚለውንም በቀጣይ የምናይ ይሆናል። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ ተወዳጆች።